እኔም መለስኩላቸው። አይ ማማልጣሽ አንድ አይነት ሆኖ አይደለም የከተማው ሰው ከተማው ያንድ ሰው ሆኖ ነው አልኩ። የዚህ ሰፈርን የብልጣብልጥነት ታሪክ ላሳይ። የቀበሯንና የጅቡን ወጋ ታቆል ተረሱ ተስማምተው በወዳጅነት አደን ይወጡት አደን ወጣው የሚታደን ነገር ሲያጡ ደክሟቸው ዛፍ ስር ቁጭ አሉ። ቀበሮና ጅቦ የተኛ ቀበሮ ብድግ ስትል ከሩቅ አሞራ ታያለች። አሃ አዛጋው ነገር አለ ብላ ስትል አንበሳ በልቶት የተረፈ የሚዳቆ እግር ታገኛለች። ዞር ብላሳ አሞራ ሆድቃ ላይ አይ እነዚህ ጅሎች ብላ ልክ ይዛ ልትሄድ ስትል አያጅቦ ነቅ ዘሬ መፍጠር አለብኝ ብላ ወደ እሷ ጋር ተኝታ አብራው ተንጋላ ተኛችና ደመናውን እያየች አያጅቦ ይሄን የደመና ጮማ አይተኸዋል አለች። ሲላ ላጥ ብላ ዛፍ ላይ ወጣ እየጎመጠች አቤት ጮማ አወይ ጮማ ስትል ጅብ አንቺ ገብጋባ ትንሽ እንኳን አጥይልኝም አላት። ምን እንዴት ራስ ወዳድ ነሽ ብለህ ገመትከኝ? ግማሽማ አልሰጥም ናውጣ እኔ ስለጠገብኩ መውረድ አልችልም አለች። ከበሉ በኋላ መውረድ ከባድ ነው። እንደምንም ዘላ ከወረደች በኋላ ገፋፍታ ላይ አውጥተው አያጅቦ ሳይቅርብኝ አቤት አቤት እንዴት ጥሩ ሰው ነሽ! ይሄ ጥሩ ጮማ አይደል እንዴ? ደግ ሰው ነሽ በእውነት። ከጠገበ በኋላ እሱም በያሺ ልወርድ ነው አላት። ልክ ሲወረወር ለዓለት አመቻችታው ዞራለች። ወይኔ እግሬ ተሰበረ ሲል አያጅቦ እግሬን ሾኮጎ አለች። የውሸት ምን ይሻላል ልጆቻችን ጋር እንዴት እንሂድ ስትል ምን ዋጋ አለው? 3 እግር ነው ያለ። አንዱን አንጠልጥለን እንዲህ እያለች ልክ ከዓይኑ ስጠፋ የሚዳቋን እግር ይዛ ጅብ ከዚህ ጊዜ ጀምሮ ነው አንካሳ። እስከ ዛሬ ድረስ የቀበሮ ብልጣብልጥነት በጀብዱ ይወራል። ብልጠት ቅጽበት ሊያሳምረው ይችላል፣ የዘላለም ቁስል ግን ይሰጣል። ደግነት ምንም ስሌት የለው፣ ክፋት ብቻ ነው ስሌት ያለው። አይምረው የድሮ በቴሌቪዥን የሚታዩት አስታወሳችኋቸው? አንዳንድ የከተማው ነዋሪዎች የሚባሉት የት ጠፍተው ባለፈው አሁን በዚህ በቅርቡ አንዳንድ የከተማ ነዋሪዎች የሚባሉትን አይቻቸው በቴሌቪዥን እውነቴ ነው አዘንኩ። ከፍተኛ የሆነ የምልመላና የመረጣ ችግር እንዳለ ያስታውቅ። ወይ ደግሞ በቂ የመዘጋጃ ጊዜ አልሰጧቸው። የድሮዎቹ አንዳንድ የከተማ ነዋሪዎች እኮ በምርጥ የትወና ዘርፍ ሁሉ መወዳደር ይችሉ ነበሩ። አረ ከማማልጣሽ ጋር ቁጭ ብለን እያየን በዜና ነው ስለ ኑሮ ውድነቱና ስለ ገበያ ሁኔታ አንዳንድ የከተማዋ ነዋሪዎች ገለጹ ተብሎ ቀረበ። አንዱ ምን ሆነ? ገዢና ሸማች ያለውን ቅሬታ ውድነቱን ገለጸና መሀል ላይ የራሱ ሰውዬ ሻጭና ነጋዴ ተብሎ ቀረበ። ስላለው የአቅርቦት እጥረት እና የትራንስፖርት ችግር ገለጽ። እሺ ይሁን ብለን ስንጠብቅ መጨረሻ ላይ የገበያና የንግድ ዘርፍ ኦፊሰር በሚል ቢሮ ቁጭ ብሎ ማብራሪያ ይሄን ማማልጣሽ አይተው ነው አቶ ደስታ አስበላሽ። እኔ ድህነት እኮ ክፉ ነው። ሁላችንንም አመሳሰለን እኮ እንደ መንታ ልጅ አንድ አይነት አረገን እኮ አሉ። ያው እኔም መለስኩላቸው። አይ ማማልጣሽ
አንድ አይነት ሆኖ አይደለም የከተማው ሰው ከተማው ያንድ ሰው ሆኖ ነው አልኩ። ጊንጥ በመንገድ ላይ እየሄደች አሉ። መንገድ ላይ ወንዙ ሞላባትና እንዴት ነው ማደርገው አለች። በዚህ አጋጣሚ እንቁራሪት መጣች። አይ እንቁራሪት ይሄን ወንዝ እንዴት ነው መሻገረው ስትላት ግድ የለም እኔ አዝልሽና እኔ ስለ ውሃ ባህሪ ስለማቅ አሻግርሻለሁ አለች። እንቁራሪት በለስ ብላ ጊንጥዬ ምንም ቢፈጠር እንዳትነድፊ ቃል ገብታ ተማምለው ወንዙን መሻገር ጀመሩ። መሀል ላይ ደራሽ ውሃ ሲመጣ ጊንጥዬ እንቁራሪትን ቷ ቷ ቷ ታረጋት። ሁለቱም ግራና ቀኝ ተንጋለው ውሃ እየወሰዳቸው እንቁራሪት በጣር ላይ ሆነ። ምን ነው ጊንጥዬ ተማምለን ቃል ገብተሽ ምለሽ ስትላት ጊንጥ መለሰች ምን ላርግ ብለሽ ነው? መንደፍ እኮ ተፈጥሮዬ ነው አለች። ተፈጥሯችሁ ነው ቁጭ አላረ ያለመተማመናችንን ጥግ ላሳይ። የሰፊው ትልቁ ምስል አንዱ ከስራ ወጥቶ ቀዝቀዝ ልበል ብሎ ድራፍት ቤት ገብቶል ማውራት ፈለገ። ብሶቱ ስለ ሀገሪቷ ሁኔታ ምናል ቢዞር ሁሉም ጥጉን ይዞ ድራፍቱን ይዞ አይ በቃ ብሎ ድራፍት ቀጁ ላይ ወረደበት። ስለ አስተዳደሩ ሁኔታ ስላለው ስለ ሰላም ስለ ኑሮ ሁሉን ነገር አለና በመጨረሻ በከተማዋ ላይ የታወጀው የሰዓት እላፊ ልክ አይደል። እኛ ሰራተኞች 3 ሰዓት ድረስ ጥቂት ነው 4 ሰዓት ቢያረጉት ምናምን ብሎ ወርዶ ወደ ቤቱ ሲሄድ መታጠፊያ ላይ ቁም አሉት። ማን ነው ምንድነው ሲል የሰፈሩ ደንብ አስከባሪ ምን ነው ሲል ሰዓት እላፊውን አታውቅም? አውቃለሁ ጌታ እና 3 ሰዓት ወሩ ረስተን ስንት ሰዓት ሆነ ሲላቸው 3 ሰዓት ተኩል ሆኗል አሉ። ኧረ እባክህ ታዲያ ቁም ነው እንደ የምትለኝ ሩጥ በለኝ እንጂ ብሎና ምነው ጫጫታ ውስጥ እኮ ነሽ ልጄ ድምፅሽ ብዙ አይሰማም አሏት። ማኮ እዚህ የተቃውሞ ሰልፍ አለ ብለውን እዛ ላይ የተሳተፍኩ ነው አሉ። ማማልጣይሽም ማኮራመትም ደንግጠ እናንተም ጋር እንደዚህ የተቃውሞ ሰልፍ የሚባል ለባህር ማዶ አለቻቸው። ትንሽ ቆይተው ቆረሞ እናንተ ምንኑም ብላችሁ ነው ተቃውሞ ሰልፍ የምትወጡት አለቻቸው። መለሰች ከባህር ማዶ አይ መንግስት እዚህ ያለው መንግስት ያቀረበልን በገበያው ላይ ሩዝ ስጋና አትክልት ብቻ ነው። ስለዚህ ሌሎች የምግብ አማራጮች የለም ብለን ነው አሉ። እናቴ እማማልጣይሽና ማኮራመት እንባቸውን እያፈሰሱ ሳቋ ያልሽ ልጄ ለሰዎቹ አስተባብረሽ ንገሪያቸው ቶሎ ሰልፉን ወደ ድጋፍ ቀይሩት። እዚህ እኮ እናቴ ገበያ ብቻ እኮ ነው ያለው አሉ። እማማልጣይሽ እስቀጥል ኧረ እናንተ መቼም ትጫወታላችሁ እኛ ገበያውን እኮ እንደ ፓርክና እንደ ሙዚየም ጎብኝተን እኮ ነው የምንገባው። አሁን የኑሮ አኗኗር ነው ያለው ሰውዬው። ይሄ ሰፈር ታዲያ ከባድ ሚዛን አይደለም? ከባድ ሚዛን እኮ ነው። አንዱ ደግሞ ታክሲ ሰልፍ ላይ ሄዶ ነው አሉ ረጅም ሰልፍ አይቱ ወንድሜ ይሄ ሰልፍ የት ነው ሲለው 4 ኪሎ የሚወስደው ሰልፍ ነው ሲለው ዞር ብሎ አይቶ ይደርሰናል ብለህ ነው ግን
አደባባዩን ቢይዝ ይሻለኛል ብሎ ባብዮት አደባባይ ይኸው ሰውዬ እዛው አውቶቡስ ውስጥ ቁጭ ብሎ ሬዲዮ ሰማለ። ጋዜጠኛዋ አንዳንድ የኢትዮጵያ የክልል ከተሞችን እየጠቀሰች እንግዲህ ከአየር ሁኔታው ጋር የሚሄድ አለባበስ እንጠቁማቸዋለን አለች። እገሌ የሚባል ቦታ ስትሄዱ ፀሐያማ ስለሆነ ቀለል ያለ ልብስ አድርጉ። እገሊት ጋር ስትሄዱ ዝናባማ ስለሆነ ደረብረብ አድርጉ ሲባል ይሄ ሰውዬ ቀለኛ በየት በኩል ሄደን ኧረ ይሄ ሰፈር አንዱ ጠጅ እየጠጣን ደግሞ ሬዲዮ ይሰማል። በአገራችን ኢትዮጵያ በክረምቱ ሳቢያ 100,000 ሰዎች በወባ ተያዙ ሲል ጋዜጠኞች ኧረ ተወኝና ተስቶ ድሮ እኮ ማለት ነው አንድ ሰው የሆነ አዲስ መረጃ ይዞ መጥቶ ካወራ ውሸታ ከዛ መጣ ምናምን ሲባል ሬዲዮ ላይ ሰምቼ ነው ካለ በቃ ይታመናል። ሌሎች ሰዎች ጓደኞቹ ሁሉ እገሌ ሬዲዮ ላይ የሰማው ወሬ ተብሎ ሁሉ እንደማጣቀሻ ይነገራል። አሁን እናቴ እንደ ቀደሙ ሰው ነው የሚያስተካክለው ዜናው። ኑሮ ምርር ብሎት ስራ ፈልጎ ተንከራቶ አጥቶ ሰውየው ምን እዚህ በቃ ማጣትና ጥይትን ተኝቶ ነው ማሳለፍ ብሎ እቤቱ በደረቱ ድፍት ብሎ ሬዲዮ ገና ከመክፈቱ ጥድፍ ምትል ጋዜጠኛ መጣች። በደረት ተኝቶ ማደር ቆሞ ከመዋል አይተናነስም ስትል እሺ የት እንሂድላችሁ ተደፍተን እንኳን ማደር ማንችልበት እናት ለዚህ ነው የምልህ ይሄ የመደብ ትግል ንቅናቄ ግንባር የምትለውን እርግፍ አድርገህ ተወውና